በ2025/26 ለክለቡ ቡርጂ በሁሉም ውድድሮች ተሳትፎ 22 ጎል እና 29 አሲስት እንዳስመዘገበ የዘመኑ ሪፖርቶች ይጠቁማሉ። እና ይህ ልጅ ከሚታሰበው በላይ በጣም ስኪል ነው ያለውና ታክቲክ ያለው በጣም የሚገርም ልጅ ነው። ለአርሰናል በጣም አሪፍ ይሆናል እና ቀጣይ አመት የአርሰናል ጨዋታ በጣም ለሌሎች ክለቦች እና በጣም የሚከብድ ካምናው በተሻለ እንደሚሻሻል በዚህ እርግጠኛ መሆን እንችላለን። ለአርሰናል ብቻ አይደለም እና ለሱም ጭምር ከቡርጂ ወደ አርሰናል መምጣት ለሱ በጣም አሪፍ ነው። ችሎታውን አቅሙን ይህንን መሰለ አሲስት አስቡ እንግዲህ 22 ጎል በአንድ አመት እና 29 አሲስት አድርጓል። ከተሸጠ ሂሳብ ጋር ሲወዳደር በጣም በትንሽ ብር በሚባለው በአሁኑ ሰዓት በሚገመት ሂሳብ በ34 ሚሊዮን ነው የተሸጠው ከቡርጂም እና ደግሞ ራሱ በሳምንት 90,000 ነው። በአመት 4 ሚሊዮን 60 ምናምን አካባቢ 4 ሚሊዮን አካባቢ ነው። ውሉ እስከ 2031 ነው እና በጣም የሚገርም ነው። ይህ 90,000 ትክክለኛው የደሞዝ ቁጥር አይደለም። ክለቡ በይፋ አላሳወቀም፣ ግን አሁን የአንዳንድ መረጃዎች የሚያሳዩትና አንዳንድ ሚዲያዎች የሚገልጹት ይህንን ነው። እና የክርስቶስ የመጀመሪያው ፕሮፌሽናል ክለቡ ፒኮ ፌስ ነው። ሀገሩ ግሪክ ነው። ዞሊስ ከፒኮ የወጣት አካዳሚ ተጫዋቾች ነው መጫወት የጀመረው። ከዚያም በ2020 ለፒኮ ፌስ ዋና ቡድን መጫወት ጀመረ። ስኪሎች ድሪብሊንግ፣ ተከላካይን በፍጥነት ማለፍ፣ ፊኒሺንግ፣ ከግራ በኩል ወደ ውስጥ ገብቶ መምታት፣ ፓሲንግ፣ አሲስት፣ በመጨረሻ ሜዳ ላይ የመጨረሻ ኳስ መስጠት፣ ዳይሬክት አክቲንግ፣ በቀጥታ ወደ ጎል መግፋት፣ ወርክ ሬት፣ ብዙ መሮጥና ፓሲንግ ማድረግ። ባጭሩ ሲገለጽ ይሄ ነው የሱ ችሎታው።